በረከታችንን እንዳንቆጥር የሚያደርገን ነገር በሰው ህይወት ውስጥ ከባድ የሆነ ተጽዕኖ ያለው ክፉ ተጽዕኖ እግዚአብሔር ወዳየልን፣ እግዚአብሔር ወደ ነገረን፣ እግዚአብሔር ወደ ገባልን ተስፋ እንዳንደርስ ከመንገድ የሚያስቀር የሚያንከራትት በሰው ህይወት ውስጥ እንደ ክፉ በሽታ እንደ ክፉ ደዌ የሆነ ነገር ማጉረምረም። ዛሬ ስለ ማጉረምረም እናወራለን። እንኳን ደህና መጣችሁ። ይህ የእረኛው መንገድ የዩቲዩብ ሾው ነው። ሰላም፣ የእግዚአብሔር አምላካችን ጸጋና በረከት በነገር ሁሉ ከእያንዳንዳችሁ ጋር ይሁን። ይህ የእረኛው መንገድ የዩቲዩብ ሾው ነው። አብረን እንቆይ። ማጉረምረም ምንድነው ብለን ስንመለከት ማጉረምረም ያለማቋረጥ ክፍተትን፣ ጎዶሎን ማየት ነው። ማጉረምረም በጎደለን ነገር ላይ ባለማቋረጥ አይናችንን ተክለን እግዚአብሔር የሰጠንን ያለንን ነገር ባለማየት በህይወታችን የሚፈጠር ቅራኔ ማለት ነው። በግሪኩ እኔ ግሪክ አላነብም፣ ከግሪክ ወደ እንግሊዘኛ የተመለሰውን ለማየት ስሞክር በጣም በሚገርም ሁኔታ ማጉረምረም በህይወቱ የተበሳጨ ወይም የተናደደን ሰው የሚያመለክት ፍቺ ይዞ ነው ያገኘሁት። በጣም የሚገርመው ነገር ማጉረምረም ከዛሬ ጋር ያጣላናል። ዛሬን ለመኖር የምንጣጣርበትን አቅም የሚበላ በጣም ክፉና አደገኛ ነገር ነው። ማጉረምረም የሚያጎብጥ ሸክምም ነው። ቀና ብለን እንዳንሄድ በየቀኑ ያለንን ነገር በደስታና በሐሴት እንዳንከውነው የሚያደርግ በጣም ከባድ ነገር፣ በሰው ህይወት ውስጥ ክፉ ነገር ነው። ውስጡን ልክ እንጨት ውስጡን በምስጥ የተበላ እንጨት ታውቃላችሁ አይደል? ልክ እንደዛ ነው። በህይወታችን ውስጥ የሚያመጣው ኮንሲኩዌንስ በጣም ከባድ ነው። ውስጡን የሚያደክም፣ ውስጡን አቅም የሚያሳጣ፣ ውስጡን የሚያታክት፣ አይናችንን ገና በማለዳ ስንገልጥ ጀምረን ዛሬን ለመኖር ያለንን ጉጉት የሚያጠፋብን ነገር ነው። ስለዚህ ማጉረምረም በጣም ከባድ የሆነ ነገር ነው። መራራነትንም ይወልዳል። ሰው በቃ ዝም ብሎ ባለማቋረጥ በማጉረምረም ህይወት ውስጥ ሲሆን መራር የሆነ ይመጣል እና መራራነትንም ይወልዳል። ልክ በጣም እንደ ካንሰር ነው። ውስጡን እየበላ እየጎዳ ድንገት የሚጥል ድንገት የሚያጠፋ ነገር። በጣም የሚገርመኝ ስለ ማጉረምረም ሳስብ በጣም የሚገርመኝ ነገር መቼም ቢሆን ደግሞ ለችግሮቻችን ምላሽ ሆኖ አያውቅም። መቼም ቢሆን ስናጉረመርም ውለን ብናድር ለችግሮቻችን መልስ ሆኖ አያውቅም። ልክ ዝናብ የሌለው ደመና አለ አይደለ? እንደዛ ነው። ስናጉረመርም ውለን ብናድር ለችግራችን ጠብ የሚል መፍትሄ ይዞልን የሚመጣ ነገር አይደለም። ስለዚህ በከንቱ ነው ማለት ነው። ሰው በማጉረምረም ምንም የሚያተርፈው ነገር የለም። በዋነኛነት ዛሬ እንድናተኩርበት የምፈልገው ነጥብ መጽሐፍ ቅዱሳችን ራሱ ስለ ማጉረምረም ምን ይላል የሚለውን በጣም በትኩረት እንድናይ እፈልጋለሁ። ኢሳይያስ ምዕራፍ 40 ከቁጥር 27 እስከ 31 አነብላችኋለሁ በጌታ በኢየሱስ ክርስቶስ ስም። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች። ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታትን ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶችም እንኳን ይደክማሉ ይታክቱማል፣ ጎበዛዝቱም ተሰናክለው ይወድቃሉ። በአዲሱ መደበኛ ትርጉም ነው ያነበብኩላችሁ። ሌላ እንዲሁ ከእግዚአብሔር ቃል ከአዲስ ኪዳን ስንመለከት ፊልጵስዩስ ምዕራፍ 2 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ። ሳታጉረመርሙና ሳትከራከሩ አድርጉ። ሌላ አንድ ክፍል ጨምርላችሁ። ዘኍልቍ 14 ከቁጥር 26 እስከ 27
እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ይህ ክፉ ማህበረሰብ በእኔ ላይ የሚያጉረመርሙ እስከ መቼ ነው? የእነዚህን ነጭናጮች እስራኤላውያን ማጉረምረም ሰምቻለሁ። የእነዚህን ነጭናጮች ወገኖች፣ የቅዱሱ መጽሐፋችን ማጉረምረምን በጣም ይቃወማል። ማጉረምረም በመንፈሳዊው ዓለም ኪሳራው ብዙ ነው። ከእግዚአብሔር በላይ እኔ ለራሴ ያውቃለሁ እንደማለት የሚቆጠር ነው። እስራኤላውያን ሕይወት የምናየው ይህንን ነው። ለእነዚህ ማሳያ እንዲሆነን አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 9 እስከ 11 ያለውን ክፍል ስንመለከት ማጉረምረም በቀጥታ እግዚአብሔርን መፈታተን እንደሆነ ቃሉ ይነግረናል። ደግሞ አለው ጥቅሱን አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 9 እስከ 11 ላይ ላንብብላችሁ። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። የእግዚአብሔር ቤተሰቦች ሰውነንና መቼም አንዳንድ ጊዜ ተስፋ መቁረጥ በየትኛውም ሁኔታ በሕይወታችን ሽው ሊለን ይችላል። ይሄ ሰው የመሆናችን ዕጣ ነው። መውደቅ፣ መነሳት፣ ማግኘት፣ ማጣት፣ መታመም፣ መክሰር፣ ማዘን፣ መሳቅ፣ እነዚህ ሁሉም በሕይወት ሜዳችን ላይ የሚፈራረቁብን ነገሮች ናቸው። ግን ለሆነ ጊዜ ተስፋ የሚያስቆርጥ ሲቹዌሽን ውስጥ ገባን ማለት ያ አልቲሜት የሆነው ፋይናል የሆነው ትሩዝ በእኛ ሕይወት ያ ማለት አይደለም። በቃ ይሄ እኔ መጨረሻው ነኝ፣ የመጨረሻው እኔ ይሄ ነኝ፣ የመጨረሻው እድል ፈንታዬ ይሄ ነው፣ የመጨረሻው ኑሮዬ ይሄ ነው፣ የመጨረሻው ስራ፣ የመጨረሻው ትምህርቴ አይደለም። ሌላ የህይወት ምዕራፍ አለው። እንኳን ከእግዚአብሔር ጋር የሆነ መደበኛ የሆነ እንደው የእግዚአብሔር ቃል እውቀት የሌለው ሰው እንኳን ተስፋ ስለማድረግ የሚያውቃቸው እውቀቶች አሉ። ሰው በጣም በተቻለ ሁኔታ ያለንበትን ሲቹዌሽን ተስፋ ለመቁረጥና ለማጉረምረም እንዲዳርገን መፍቀድ የለብንም። ጌታን መፈታተን ስለሆነ የማልፍበት ነገር እያየህ አይመስለኝም፣ በእኔ ጉዳይ ላይ ግድ እያለህ አይመስለኝም እንደማለትም ነው። በእግዚአብሔር ፊት ሁሉን የማድረግ ስልጣኑን፣ ሁሉን የማድረግ አቅሙን፣ ሁሉን የማድረግ ችሎታውን እንደመጠራጠር ነው። ህይወት ሚዛናዊ እንዳልሆነ እንድናስብ የሚያስገድዱን ብዙ ነገሮች ሊኖሩ ይችላሉ። ግን እግዚአብሔር አምላካችን በየትኛውም ሁኔታ ህመማችንን የሚያይ ህመማችንን ፊል የሚያደርግ አምላክ መሆኑን መዘንጋት የለብንም። እሱ የዘላለም አምላክ ነው። ቅድም ያነበብኩላችሁ ቃል ትዝ ይላችኋል አይደል? የዘላለም አምላክ ነው እግዚአብሔር። በእኛ ጉዳይ ደክሞት አያውቅም። በእኛ ጉዳይ ታክቶት፣ በእኛ ጉዳይ ጊዜ አጥቶ ቢዚ ሆኖ አያውቅም። እግዚአብሔር ሁሉን የሚሰማ በሁሉ ነገራችን ደግሞ ኢንቮልቭ የሚያደርግ አምላክ መሆኑን መርሳት የለብንም። ዘኍልቍ ምዕራፍ 14 ከቁጥር 7 እስከ 8 እንዴት እግዚአብሔርን የሚያሳዝን ነገር እንደሆነ ስለማጉረምረም ስናስብ እግዚአብሔርም ሙሴና አሮንን እንዲህ ብሎ ተናገራቸው፣ የሚያጉረመርምብኝን ይሄንን ክፉ ሕዝብ እስከ መቼ እታገሰዋለሁ ይላል። ማጉረምረም ጌታን መፈታተን እንደሆነ ከእግዚአብሔር ቃል እናያለን ማለት ነው። ሌላው በጣም የሚያስደነግጠው ነገር ማጉረምረም እኔ በዚህ መልኩ አስቤው አላውቅም። ማጉረምረም እግዚአብሔርን ኩዌስችን ማድረግ ነው። የሱን ፍቅር፣ የሱን ጥንቃቄ፣ የሱን ታይሚንግ፣ የሱን ጊዜ፣ የሱን ጻድቅ ፈራጅነት፣ የሱን ፍትሃዊነት ኩዌስችን ማድረግ ነው ወገኖቼ። ስንነጫነጭ ነገሮችን በጣም እንትን ስንል ቀላል ይመስል ይሆናል። ግን እንደ መንፈሳዊ ሰው መጽሐፍ ቅዱስን የህይወቱ መሪ እንዳደረገ ሰው ግን ማጉረምረም እግዚአብሔርን ኩዌስችን ማድረግ። ስለዚህ በጣም
በቀላሉ ልናየው አይገባም። ኢሳይያስ 40 ቀደም ያነበብነው ክፍል አለ አይደል? ከቁጥር 27 እስከ 31 ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ በአምላኬ ቸል ተብላለች አይባልም። እግዚአብሔር ኩዌስችን አይደረግም። እግዚአብሔር ሁሉን የሚሰማ አምላክ ነው። መንገዳችን መቼም ቢሆን ከእግዚአብሔር ተሰውሮ አያውቅም። ፍርዳችን መቼም ቢሆን በእግዚአብሔር ቸል ተብሎ አያውቅም። ስለዚህ ወገኖቼ ማጉረምረም ህመማችንንና ሀዘናችንን ጀስት ከመግለጽ የዘለለ ትርጉም አለው እንደ መንፈሳዊ ሰው። ስለዚህ የእግዚአብሔርን ጥበብ፣ የእግዚአብሔርን አደራረግ፣ የእግዚአብሔርን ሁሉን ቻይነት ጥያቄ ውስጥ እንዳናስገባ ጥንቃቄ ልናደርግ ይገባል። ሊደክመን ይችላል፣ ልንታክት እንችላለን፣ ልናዘን እንችላለን፣ ልናለቅስ እንችላለን። በጣም ብዙ አፕ ኤንድ ዳውን በህይወታችን ሊገጥሙ ይችላሉ። የእግዚአብሔርን ጻድቅነት ግን መቼም ቢሆን መርሳት መቻል የለብንም። ሰይጣን በእግዚአብሔር እንደተረሳን ሊነግረን ሲሞክር እሺ ብለን ከተቀበልነው፣ ጆሮ ከሰጠነው ዲስካሬጅ ሊያደርገን በጣም ትልቅ በር እየከፈትንለት መሆኑን መርሳት የለብንም። ፓወርለስ ነው የሚያደርገን። አቅም እናጣለን፣ ጉልበት እናጣለን። በቀጣይ ከሬጅ ሆነን ረጅም ርቀት የትኛውንም ነገር ለመከወን አቅም ያሳጣናል። ስለዚህ በጣም በተለይ የእግዚአብሔርን ፍቅር፣ የእግዚአብሔርን ፍትሃዊነት፣ የእግዚአብሔርን ጻድቅነት፣ የእግዚአብሔርን ደራሽነት ጥያቄ ውስጥ ማስገባት እንደሆነ ስናስብ ቶሎ ከማጉረምረም ህይወት ልንወጣ ይገባናል። የተስፋችን መሰረቱ የእግዚአብሔር አለመለዋወጥ ነው። በጣም ደስ የሚለኝ ነገር ሁሌ ሳስብ እግዚአብሔር መቼም ቢሆን ከችግሮቻችን በራሳችን ታግለን እንድንወጣ ኤክስፔክት አያደርግብን። ሊረዳን ሁሌ ዝግጁ ነው። ስለዚህ መጀመሪያ እንደተነጋገርነው ማጉረምረም በህይወታችን በጣም ብዙ ከባድ ኪሳራ ያመጣል። እግዚአብሔርን ኮስችን ማድረግ ነው። አሁን ደግሞ በቀጣይ ደግሞ እንደምናየው ማጉረምረም ያንከራትታል። ትዝ ይላችኋል አይደለ? በእስራኤላውያን ህይወት የሆነው ነገር እግዚአብሔር የገባላቸው ኪዳን አለ፣ እግዚአብሔር የገባላቸው ተስፋ አለ። ግን ሁሌ የሚያጉረመርሙ፣ ሁሌ እግዚአብሔርን አደራረግ ኩዌስችን የሚያደርጉ በመሆናቸው ምክንያት በህይወታቸው ላይ የመጣው ነገር ይሄ ነው። በእነሱና በልጆቻቸው ህይወት ላይ የመጣው ይሄ ነው። ስለዚህ ማጉረምረም ያንከራትታል። በቅዱስ ቃሉም ደግሞ አለማመን፣ እግዚአብሔር አንዴ ተስፋ ሰጠን አይደል? አንዴ ኪዳን ገባልን አይደል? ያንን በየመንገዱ እንደው ያደርገው ይሆን የማለት ያህል ነው። ስለዚህ በጣም ከማጉረምረም ህይወት ልንጠበቅ ይገባል። ስለማጉረምረም ሳስብ ሳልነግራችሁ ማለፍ የማልፈልገው ሌላው ነገር ማጉረምረም በስጋም አይጠቅም። ያለማቋረጥ የሚያለቃቅስ የሚያጉረመርም ሰው በሚረብሹ ስሜቶች የተወጠረ ስለሆነ ብዙ ነገሩ ላይ ነው ኔጌቲቭ ኢምፓክት ያለው። እንቅልፍን ብታዩ በጣም የሚነጫነጭ የሚያጉረመርም ሰው እኮ እንደው ደስ የሚል የጣፈጠ እንቅልፍ ለመተኛት ይቸገራል። እሱን ትታችሁት በማህበራዊ መስተጋብራችን ራሱ ዘወትር ያለማቋረጥ የሚነጫነጭ የሚያለቃቅስ ሰው ጋር አብራችሁ መቆየት ደስ ይላችኋል? ጥሩ ስሜት አይሰጥም አይደል? በጣም በቃ ሁሌ ችግር የሚያወራላችሁ ሰው እንኳን ችግር እኮ ቀልድ ራሱ ደጋግመው ሲሰሙት ይሰለቻል። ስለዚህ አንዳንድ ሰው አለ በቃ ያለማቋረጥ ሁሌ ባገኛችሁ ቁጥር ክፍተቱን የሚያወራው፣ ባገኛችሁ ቁጥር እንደው ይሄ ሞላልኝ የሚለው ነገር ሁሌ የሚያጣ ሰው አለ እና ከእንዲህ አይነት ሰው ጋር ደግሞ ህብረት መፍጠር ይቸግራል። ስታስቡት ራሱ ያን ሰው ማግኘት ይጨንቃል። ስለዚህ ለማህበራዊ መስተጋብራችን ጥሩ አይደለም። ቤት ውስጥ ላለን ሰላም አጉረምራሚ ሰው ሰላም ያሳጣል። ሁሉን ነገር ስለሆነ ኮምፕሌን የሚያደርገው፣ ሁልጊዜ ክፍተቱን ስለሆነ የሚያድነው በጣም አብሯችሁ ለመስራት፣ አብሯችሁ ለማገልገል፣ አብሯችሁ ለመኖር በጣም የሚያስቸግር ሁኔታ ውስጥ ለመግባት ይዳረጋል። ስለዚህ ማጉረምረም በስጋም አይጠቅም። እንግዲህ ማጉረምረም ምንነቱን በመንፈሳዊ ዓለም
ከመጽሐፍ ቅዱስ ትርጓሜውን ለማየት እግዚአብሔር እንዴት ያየዋል የሚለውን ነገር ለማየት ሞክረናል። ከማጉረምረም ህይወት ለመውጣት ምን እናርግ? ኦኬ ገብቶናል። አጉረምራሚዎች ነን። እግዚአብሔር እንዴት እንደሚያየው ገብቶናል። ስለዚህ እንዴት እንውጣ? ምንድነው መፍትሄው? የመጀመሪያው ነገር አመስጋኝ መሆን ነው። አመስጋኝ መሆን፣ በረከትን መቁጠር። መዝሙር 103 ከቁጥር 1 እስከ 5 በጣም ወደው ቃል ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል ይላል። ክብር ለእግዚአብሔር ይሁን። ምስጋና በደንብ ስሙኝ። ምስጋና የመልካም ነገር መፈልፈያ ኢንኩቤተር ነው። ዶሮች የሚፈለፈሉበት ኢንኩቤተር የሚባለው ማሽን ታውቁታላችሁ አይደል? እንቁላልን ወደ ዶሮነት የሚቀይር የመልካም ነገር መፈልፈያ ኢንኩቤተር ነው ምስጋና ማለት። አመስጋኝ ሰው ሁሌ ከመልካም ነገር አይጎልም። ሁሉ ጊዜ ሰላም ከህይወቱ ይፈልቃል። ደስታ፣ በረከት፣ በእግዚአብሔር ህልውና ውስጥ መሆን፣ ሰላም፣ እነዚህ ነገሮች የሚፈልቁበት ነገር ቢኖር ምስጋና ነው። ከማጉረምረም ህይወት ለመውጣት የመጀመሪያውና ዋናው ነገር አመስጋኝ መሆን ማለት ነው። በዙሪያችን ያሉ መልካም ነገሮችን መቁጠር ማለት ነው ማመስገን ማለት። በቂ ገንዘብ በኪሴ የለም፣ አዎ። ነገር ግን በቂ አየር በጤንነት ያለምንም የማሽን ድጋፍ እያስወጣው እያገባው ዘና ብዬ እኖራለሁ። ስለምተነፍሰው አየር እግዚአብሔርን አመሰግናለሁ ማለት ነው። በሌላ ቋንቋ በረከትን መቁጠር ማለት ቤት የለኝም፣ ቤት ኪራይ የምከፍለው ገንዘብ ግን እግዚአብሔር አላሳጣኝም ብሎ ማየት ነው ማለት ነው። በረከትን መቁጠር ማለት መኪና የለኝም ለጊዜው፣ ነገር ግን እግዚአብሔር ይመስገን በታክሲ ከፍየው የሚሄደው ገንዘብ አላጣሁም ማለት ነው። በረከትን መቁጠር ማለት በሌላ ቋንቋ ስራ የለኝም ግን እግዚአብሔር ይመስገን ሙሉ ጤንነት አለኝ፣ ብርቱ ነኝ ብሎ ማሰብ ነው። ከችግሮች ይልቅ እድሎችን ማሰብ መቻል ነው። ስለዚህ ይሄ በጣም ወሳኝ ፍቱን የሆነ መድኃኒት ነው ለማጉረምረም። በረከትን መቁጠር፣ አመስጋኝ መሆን። በሁለተኛ ደረጃ ከማጉረምረም ህይወት ለመውጣት የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ተስፋ፣ የእግዚአብሔርን ኪዳን ማሰብ፣ ማሰላሰል መቻል በጣም ትልቅ የሆነ ኮንትሪቢዩሽን በህይወታችን አለው። ኤፌሶን ምዕራፍ 1 ቁጥር 3 ላይ ያለውን ቃል ስታስቡ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ከቁጥር 3 እስከ 14 እንዳለ ስታነቡት በጣም በሚገርሙ በረከቶች እንደ መንፈሳዊ ሰው በክርስቶስ ኢየሱስ እንደተባረከን ይነግረናል። የተስፋ ቃሎችን እግዚአብሔር የገባልንን ኪዳን ማሰላሰል መቻል እንዴት አይነት ጠጋኝ፣ እንዴት አይነት ፍቱን መድኃኒት መሰላችሁ ወገኖች። እምነታችንን ያጠነክርልናል። የእግዚአብሔር ቃል ውስጥ ያለው በረከት በጣም ብዙ ነው። በማይናወጥ ሰላም፣ በማይናወጥ ማጽናናት ውስጥ እንድንሆን ያደርገናል። ፈተናዎችን እንድንቋቋም አቅም ይሰጠናል። መታጠቂያ ይሆነናል፣ መበርቻ ይሆነናል። ስለዚህ የእግዚአብሔርን ቃል ማሰላሰል ሌላው መድኃኒት ነው ማለት ነው። በጣም ደስ የሚል የመጨረሻ የምነግራችሁ ነገር ደግሞ ከማጉረምረም ህይወት ለመውጣት መጸለይ፣ በህልውና ውስጥ መደበቅ፣ በእግዚአብሔር ጉያ ውስጥ መሸሸግ። ይሄ ደግሞ ትልቁ ለጠላት እንዳንገኝ በር እንዳንከፍትለት የሚያደርገን ነገር መጸለይ፣ በህልውና ውስጥ ሽሽግ ማለት። ማጉረምረምን በጸሎት መተካት መቻል ታላቅ መንፈሳዊ ሽግግር ነው። ትልቅ ሺፍት ነው። እውነቴን ነው የምላችሁ። ስለዚህ መጸለይን እንደ ትልቅ የህይወታችን ዘይቤ ላይፍ ስታይላችን ዴይ ቱ ዴይ ልንለማመደው ይገባል። ባልተለወጠ ሁኔታ ውስጥ የተለወጠ ልብ ይዞ መገኘት
መንስኤው ጸሎት ነው። ጸሎት ከችግሮቻችን ላይ አይኖቻችንን አንስተን ይሄ ችግር ከኔ በላይ ነው፣ ከኔ አቅም በላይ ነው፣ ከእግዚአብሔር አቅም ግን በታች ብሎ ለማሰብ ትልቁ መድኃኒት፣ ትልቁ መፍትሄ ጸሎት ነው። ስለዚህ ማጉረምረም ወደ ድርቀት እንደሚወስደን፣ ጸሎት ግን ወደ ጥንካሬ፣ ወደ በረከት እንደሚያስገባን በማሰብ እነዚህን የህይወት በረከቶች ተለማምደን ከማጉረምረም ህይወት እንድንወጣ እግዚአብሔር ይፈልጋል። እግዚአብሔር አምላክ በነገር ሁሉ ጸጋውን ያብዛላችሁ። ወደ ጸሎት፣ ወደ ህልውናው፣ ቃሉን ወደ ማሰላሰል፣ በረከትን ወደ መቁጠር የምንገባበት ሳምንት እንዲሆንልን በእግዚአብሔር ጸጋ ይሄንን እመኝላችኋለሁ። ሰላም ቆዩኝ። ኔክስት ታይም በሌላ ርዕሰ ጉዳይ እንገናኛለን። ሰላም ነበርኩ አብሬያችሁ የቆየሁት። ጌታ ኢየሱስ ክርስቶስ በነገር ሁሉ ከእናንተ ጋር ይሁን። ደህና ቆዩ።